ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ጓደኞቼ ጅሙዓችንን በእንደዚህ ቢስሚላህ ብለን ጀምረናል። አሁን ቤቴን አጸዳዳሁ። ቤቴን ሳጸዳ እንዳላሳያችሁ የሚቀርጸኝ የለም። ካሜራማኒቱ ራሴው ነኝ። ወግድ አባዬ። በዚህ መልኩ ፋፋፋ ብለናል። በትንሿ ማለት ነው ይበቃናል። ከዛ አሁን ደግሞ ምሳችንን ሰረታ ላይ ነው እንደነገርኳችሁ ሳጸዳ የሚቀርጸኝ ስለሌለ ነው። ህፃን ልጅ ነው አጠገቤ ያለው። በዛ ነው ያላሳየኋችሁ እላችኋለሁኝ። እንደዚህ መልኩ ፏ ብለናል። ምን ያጸዳለሁ ልጄ ከስር ከስር እየሄደ የምረትበውን ያበላሻል። ወይ መጣ። እሺ አባዬ እሺ። ከዛ በእንደዚህ ፏፏ ብለን ጨርሰናላችኋለሁኝ። ቀማጥበናል። እንግዲህ ከኢትዮጵያ ኑሮ እንደዚህ ነው። እስኪ ታው እንደዚህ እላችኋለሁኝ። ይሄን ይመስላል። እኔ አስተካክላለሁ፣ እሱ ከኋላ እንትን ይላል። ያው እንግዲህ ካሁን ዘግቼ ነው ኩሽና መሄድ የምችለው። ምሳችንን አብረን እንስራላችኋለሁኝ። ባይ ባይ። ይህችን ከጽዳት በኋላ በህ ትንሽ ማለት ነው ለእንትን ቤቱን አሁን የዘግቼ ወደ ኩሽና ሊሄድ ነው። ጥሩ ጠረን ይዞ ይቆየናል። ላንተ አይደለም። ቆይ ይሄ የፍራሽ ነው። ይሄ የፍራሽ ነው። እንደዚህ ጥሩ ጠረን ይኖረዋል። ይሄንን ዘረጋለሁ በኋላ ግን ለጽዳት እንዲመች ነው። አጥፊታ አባዬ ታው እንደዚህ አድርጌ በትንሿ። እቺ ደግሞ መዋቢያ ናት፣ ግን አልተረተበችም እንዳትሰድቡኝ። ይሄን ይመስላል። ተው ይሄው ውድና የተከበራችሁ ቲማቲማችንና ሽንኩርታችንን ለምሳችን የምንፈልገውን ያህል አቅርበናል። አሁን ጣውላችንን አጣጥበን ለመክተፍ ነው። ጣውላዬን እዚች ላይ ቁጭ አደርጋለሁ። እንደዚህ መሬት ቆሻሻ እንዳይዝ ኩሽና ገብቼ ነው። ግን በነገራችን ላይ ይቅርታ እንግዲህ አጣጥቤ ምናምን እንገናኝ፣ ደግሞ ከታትፌ እንገናኝ እላችኋለሁ። ምሳችን ይሄን ይመስላል። በነገራችን ላይ እዚች ጋር ቅንጭላት ጥጄ ነው። ቅንጭላት እንትን መረቁን ለመጠቀም ማለት ነው። ይሄን ይመስላል። በምድጃ ይሄንን ጥጄ ነው እንግዲህ ይሄን ይመስላላችኋለሁ። ምድጃ ይችላል ትመስላለች እንደ እናቶቻችንም ምድጃ ሰርቼ ማለት ነው። ይመቻችሁ። ይሄው ዘይቴን አድርጌያለሁ። እንዲሞቅልኝ እፈልጋለሁ። እኔ ዘይት ብዙ አልፈልግም። ሽንኩርቴን እየከተፍኩ ነው። አብራችሁ ይቆዩላችኋለሁ። ይቀረኛል። ከተፌ ስጨርስ እዚህ ጋር ዘይቴን የሚሞቅልኝ ፌርሜሎ ላይ ጣድኩኝ ድስቴን ማለት ነው። እሺ በርበሬ ማን ነው ሽንኩርቱ እንደዚህ ሆኖ በስሏል። በርበሬ ላድርግ እላችኋለሁ ልጆቼ። በርበሬ ማለት ነው በጣም ራሴ ነኝ ያዘጋጀሁት። እናቴ ነበረች ብዙ ጊዜ የምታዘጋጅልኝ። እስኪ አሁን አላስቸግራት ራሴው ላዘጋጅልኝ ልጅ ማለት ነው። ራሴው አዘጋጅቼ በጣም ይቀላል። እዚህ ማለት በርበሩን አብዝቼበት ማለት ነው። ይሄን ይመስላል። እንደዚህ እያደረግን እንሰራለን። በጎን ቲማቲሜን እየቀጠቀጥኩኝ ትንሽ ያደረኩት ይመስላል። ቲማቲሜን እዚህ እየቀጠቀጥኩ ነው። ጣውላው ግን ከታች ጣውላለው። እሺ መሬት አረግሽው እንዳትሉኝ ደግሞ እንዳትሉብኝ ማለት ነው። የኢትዮጵያ ፓወር አይፈጭም ባካችሁ። ይፈጫል ግን በቃ የሆነ ያስቸግራል ትንሽ። ለዚህ ለትንንሽ ነገር ደግሞ እንትን አለለም ብዬ ነው። ጣውላለው ከታች ድድድድ እንዳትሉብኝ ነው። ከዛማ እንደዚህ ቀጥቀጥ አድርጌ ምሳዬን ሰርቼ ፋብትን ነው እላችኋለሁ ውዶችዬ። አብራችሁ ቆዩ እስከ መጨረሻው። ይመቻችሁ። ውሃ ጠብ እያደረኩ እያሸሁላት ስለሚ ደግሞ መጨረሻ ላይ አብረን እንመጣለን። ወጤ እዚህ ደርሷል። ስጋዬን ከታትፌ ጨምሬያለሁ። የቅንጭላትን ስጋ ማለት ነው። አላቀቄ ስጋውን ካጥንቱ ከትፌ አስገባሁት። እንደ ኢትዮጵያ እንደዚህ ነው። እንዳትሳደቡ። ቅንጭላት ስጋ እንግዲህ አረቦችም ይበላሉ።
ማለት በጥሬው ዝም ብሎ ተገንፍሎ ተንፈቅፍቆ ከሚበላ እንደዚህ ተቁላልቶ ምናምን ከሩዝ ጋር ከእንጀራ ጋር መበላት ይቻላል እላችኋለሁ። ስጓችን ይሄን ይመስላል። እዚህ ጋር ደግሞ ያው እንግዲህ መሬት ተጣጥቋል። ነጭ ሽንኩርትና ድንብላል እየወቀጥኩ ነው ለመረቄ። መረቄን እየሰራህ ነው። አይ ከሳራ ልጅውን ይዘሽ ማለት ነው። ይዘህና እናሙቅ አሙቅ ይዘህና እና ይሄው ይሄን ይመስላል። ድንብላሉ ነጭ ሽንኩርት ለነሱ ነው የጥዴዋለሁ። ለነሱ ከሆነ ነው የጥዴዋለሁ። ድንብላል ነጭ ሽንኩርት ማጁን እዚህ መረቅ ላይ ማለት ነው። ቀረፋ አድርጌበታለሁ። እሺ እንደዚህ አደርግና አሁን ይሄንን ጨምራለሁ። አላችሁ ቆይ ከለሩን ቀይሬ ምናምን አሳያችኋለሁ። ከለርም አደርግበታለሁ መረቄ እንደዚህ። ይሄው መረቄ እዚህ ደርሷል። ድስት ቀይርሽ እንዳትሉኝ፣ አዎ ያ ጥላት ያለው ድስት ስለሆነ ቤት ስለማስገባ ይሄን ቀይሬ ያለው ያ በምድጃ ከሰራሁ ብዬ ነው ጥላት ያደረኩት ነበር። አሁን እንደዚህ ከበሰለ በኋላ በዚህ ድስት ቀይሬ ያለሁኝ ቃሪያ ምናምን እንደዚህ አድርጌ ያለው። ይሄ ደግሞ ድንች ነው የፈረሰ። ወላሂ ምርጥ የሚጣፍጥ መረቅ ሆኖ አልቋል። አመሰግናለሁ። ምሳ ሰዓት ላይ እንገናኝ። ቀይ ወጡ ይቀረኛል እንግዲህ ይብሰልና አሳያችኋለሁ። መረቄ ግን በዚህ መልኩ ተጠናቋል። ይሄው ቀይ ወጡ በዚህ ሁኔታ እየበሰለ ነው። እንግዲህ መጨረሻ ላይ ሳቀርብ እንገናኝ እላችኋለሁ። ይሄን አረፋቱን ተርጎ እስከሚበስል ድረስ ጠብቀዋለሁ። ምድጃ ላይ ስለሆነ ደግሞ በደንብ ይበስላል። በዚህ መልኩ ስራችንን ጨርሰናል። አሁን ሰላጣ ቆርጣለሁ። ሰላጣዬንም አሳያችኋለሁ። ወላሂ የዛሬው ጅምዓ ይችል ትመስላለች በቀላሏ። ኢትዮጵያ ያው የምነግራችሁ ነገር ዝም ብላችሁ ጧት ተንቅልፍ ተንስታችሁ ቤት አጽድታችሁ ግቢ ምናምን አጽድታችሁ ቃጥባችሁ ምሳ ሰራችሁ። አሁን ጅሙዓ ያው የኹጥባ አዛን አላለም እንጂ ወደ መስጂድ ነው የሚለው አዛን የመጀመሪያው አዛን ተአዝኗል። አሁን ደግሞ መስጂድ ነው ማን ነው ኹጥባ የሚጀምሩበት አዛን ይጀምራል እና አዛን ይላል። ከዛ ኹጥባ ይጀምራሉ። ከላስ ዙሁር ይሰገዳል። በቃ እንደዚህ ነው ኢትዮጵያ። ቶሎ ብሎ ነው ሰዓቱ የሚሄደው እላችኋለሁ። አብራችሁ ቆዩ። ይሄው ሰላጣችንም በዚህ መልኩ ተቆራርጣለች። በሰላጣ ሳህን ቀይሬ ምናምን በኋላ ምሳ ሰዓት ላይ ያሳያችኋለሁ። አሁን ኩሽና ነኝ። አሁን ተኩሽና ልወጣ ነው እንግዲህ። ምሳዬን በሳስሏል። ወጤንም ይሄው በዚህ መልኩ በስላ ጨርሳለች። አሁን ላወርድ ነው። ሰላጣዬ ምነው ተቆራርጧል። ቃሪያ፣ ቲማቲም፣ ሽንኩርት፣ ቆስጣ ሰላጣ ነው የሰላጣው ማለት ነው። ከታች ነው አይታይም። በሰላጣ ሳህን አድርጌ በኋላ በደንብ ረትብ ያሳያችኋለሁ። ባረካላሁ ፊኩም። ምሳ ሰዓት ላይ እንገናኝ። ተኩሽና ልወጣ ነው። ሻወሩ ሳስጄ ልጄን ማጣጣቤ ወደ መስጊድ ልኬ እንገናኝ። እንግዲህ ምሳችንን ማቅረብ ጀምረናል። ሰላጣችንን በዚህ መልኩ ቀርቧል። ሰው ስለሚኖር ካሁን በኋላ ላልቀርጽ እችላለሁ። ባረከላሁ ፊኩም። ወጤን፣ ሮዜን፣ እንጀራዬን አቀራርቤ እንበላለን። ሰዎች ሳይመጡብኝ ነው እንግዳ እንዳለብኝ እኔ አላውቅም ነበር። አሁን ሰዎች ይመጣሉ አለኝ ባለቤቴ። ስለዚህ መልካም ቆይታ። ይሄን ቪዲዮ ሼር አደርግላችኋለሁ። ግን ደስ የሚለኝ ነገር መረቁን በሳህን አድርጌ ባሳያችሁ ደስ ይለኝ ነበረ። ግን ሰው ከመጣ ደግሞ ሰው ፊት ማድረግ አልችልም። በቃ ይሄን ይመስላል። ባረካላሁ ፊኩም። ቻው ቻው። ይመቻችሁ እላለሁኝ። ነገራችን ላይ ስቶፍ ናት ኢትዮጵያ። እዚህ ጋር እንደዚህ አድርጌ ማለት ነው። በቃ ይመቻችሁ። ቻው